ሰላም ዩቲዩብ፣ ስሜ ናሆም ይባላል። ይሄ የመጀመሪያ ዩቲዩብ ቪዲዮ ነው። እኔ የምገኘው በአሁን ጊዜ ጀርመን ውስጥ ዩሮፕ ውስጥ ነው። ይህን ቪዲዮ ለምንድነው የምሰራው ካላችሁ የኔ አላማ እና የኔና የባለቤቴ አላማ ወደ ኢትዮጵያ ሙቭ ለማድረግ ነው የምፈልገው። ኢትዮጵያ ውስጥ ነው መኖር የምፈልገው። ምክንያቱ ለምንድነው ካላችሁ በአሁን ጊዜ ያለው የዩሮፕ ኢኮኖሚ የምንኖርበት ሀገር ኢኮኖሚ በጣም እየተበላሸ እየሄደ ነው እና ኑሮ ለሚቀጥለው 20-30 ዓመት ፕላን ለማድረግ ከተፈለገ ለወጣት ሰዎችም እዚህ ፊውቸር የለም እና የሚቀጥለው ፊውቸር የት ነው ያለው? አፍሪካ ውስጥ ስለሆነ በዛ ምክንያት ኢትዮጵያዊ ስለሆንኩኝ ወደ ኢትዮጵያ ተመልሼ ስራም ከሰራው ቁም ነገር የሆነ ነገር ለሀገሬ በሰራ ይሻላል ብዬ ከባለቤቴ ጋርም ተስማምተን ወደ ኢትዮጵያ ሙቭ ለማድረግ አላማ ወስደናል። እሷም በትውልዷ ቱርካዊ ናት፣ ጀርመናዊም ስላልሆነች እዚህ የሚይዘን ነገር የለም። በአሁን ጊዜም አብዛኛው ስራ በዲጂታል መሰራት ስለሚቻል በጣም የሚይዘን ነገር ስለሌለ ለዛ ነው ይህንን ዲሲዥን ያደረግነው እና ይህን ቪዲዮ የምሰራው ለምንድን ነው ካላችሁ ላይፌን ወይም ኑሮዬን በዩቲዩብ ዶክመንት ማድረግ ስለምፈልግ እና ለእናንተ ምናልባት የሚጠቅም ነገር ካለ ወይም ኢንተርቴይንመንት የሚያደርጋችሁ ነገርም ካለ ወይም ኢንፎርሜሽን እናንተም ካላችሁ ምናልባት ይሄ ኢንፎርሜሽን እኛን ይጠቅመናል የሚል ኢንፎርሜሽን ካላችሁ ፕሊዝ ፎሎ አድርጉኝ፣ ኮመንት ላይም ጻፉ። እናንተም እንደዚህ አይነት አይዲያ ካላችሁ ግን ይሄ የመጀመሪያው ቪዲዮ ነው። በዛ ምክንያት ቴክ ኢት ኢዚ ላችኋለሁ እና ይሄ ይመስላል አላሜ። ኢትዮጵያ ከሄድኩኝ በኋላ ምንድን ነው ካላችሁ ኢትዮጵያ ውስጥ ኑሮ ብቻ ሳይሆን እንደ ቢዝነስ ነገር መስራት ፈልጋለሁ። ምን አይነት ቢዝነስ ካላችሁኝ ስል አላውቀውም፣ ገና አልገባንበትም። ግን ምን አይነት ቢዝነሶች ለመጀመር ወይም ምን አይነት ቢዝነሶች ያዋጣሉ የሚለውን እያጠና ነው። ገና ጸጥ ብለን ሻንጣችንን ሰብስበን አልተመለስንም ወደ ኢትዮጵያ ገና። በዛ ምክንያት ጥናት ውስጥ ነው የምንገኘው። የሆነ ነገር ተጨባጭ ነገር ከያዝን ወይም ከያዝኩኝ እዚህም ቪዲዮ ሰርቼ አቀርብላችኋለሁ እና ጀርኒውንም ፕሮሰሱን መንገዱን አብረን እንሄዳለን ማለት ነው። በዛ ምክንያት ገና ስም ለእናንተ ማውጣት አለብኝ። ቤተሰብ ወይም የዩቲዩብ ቤተሰቦች የምትሆኑ እባካችሁ ፎሎ አድርጎኝ። ዩቲዩብ ብቻ ሳይሆን ቲክቶክም አለኝ። በቲክቶክ ላይም ቪዲዮዎች ሰራለው። በሳምንት 3 ቀን በአሁን በምንገኝበት ጊዜ በሳምንት 3 ቀን ላይቭ እሄዳለሁ ወይም ላይቭ እወጣለሁ፣ ላይቭ ሰራለሁ። አሮን ነው። በዛ ምክንያት እዛ ላይም እኔ መታወቅ ከፈለጋችሁ ጥያቄ ካላችሁ መልስ ኢንፎርሜሽን ካላችሁ ለእኔ እዛ መታወቅ እንችላለን። በዛ ምክንያት አመሰግናችኋለሁ እስካሁን ስላያችሁን። ቪዲዮን ትንሽ አጭር ቪዲዮ ናት። በዛ ምክንያት ለእኔም የመጀመሪያ ቪዲዮ ዩቲዩብ ላይ ስለሆነ ከትንሽ ዓመታት በኋላ ከ3፣ 4፣ 5፣ 6 ዓመት በኋላ የመጀመሪያውን ቪዲዮን ይሄንን ሳየው ሀምብል ያደርገኛል ብዬ አስባለሁ። በዛ ምክንያት ግን አመሰግናችኋለሁ። ስሜ ናሆም ይባላል። እስከሚቀጥለው በዛ ምክንያት ስሜ ናሆም ነው። እስከሚቀጥለው ጊዜ እንገናኛለን። መልካም ሁኑ። ቻው።